ኢየሱስ ይክበር። እግዚአብሔር የተባረከ ይሁን። አሁን ያነበብኩላችሁ የመጽሐፍ ቅዱስ ክፍል ዮሐንስ ወንጌል ላይ ነው የሚገኘው። መጽሐፍ ቅዱስ ላይ ካሉት የወንጌል መጽሐፍቶች ሁሉ በተለየ መንገድ እንደተጻፈ ብዙ የመጽሐፍ ቅዱስ አዋቂያን የሚናገሩት መጽሐፍ ነው። በእርግጥ እኔ ይሄንን መጽሐፍ ሳነብ ሌሎችን መጽሐፍ ደግሞ በጎን ሳያቸው እያንዳንዱ መጽሐፍ ላይ መንፈስ ቅዱስ ሰዎች መልእክቱን እንዲያስተላልፉ በፈለገበት መንገድ የገለጡት እንጂ አንዱ ወንጌል ከአንዱ ወንጌል ስለሚያንስ አይደለም። ይሄኛው ወንጌል በጣም የሚለየው ኢየሱስን ከሰማይ ስለሚጀምር ነውና ሌሎች ወንጌላት ደግሞ ከምድር ከማርያም ማፀን ከትንቢት ከምድር ስርዓት ስለሚጀምሩ ነው። እና እያንዳንዱ የወንጌል መጽሐፍቶች እግዚአብሔር አምላክ በእነሱ በኩል እንዲያስተላልፉ የፈለጉት ሐሳብ የተናገሩ እንጂ አንዱ ከሌላው አይበላለጥም። ግን ደግሞ ዮሐንስ ወንጌል በጣም በሚገርም ሁኔታ ደግሞ የሚወደድበት ትልቁ ምክንያት የኢየሱስ ክርስቶስን የእግዚአብሔር ልጅነትና አምላክነት በግልጽ የሚናገር መጽሐፍ ስለሆነ ነው። እዚህ ዛሬ ማወራችሁ ሐሳብ ርዕሴ የተገለጠ ልጅነት የሚል ነው። ስለ ልጅነት ነው የምናወራው። ኢየሱስ ጌታ ነው። በክርስቶስ ኢየሱስ የእግዚአብሔር ልጆች ሆነናል። ያለ ኩነኔ በጽድቅ እንድንሆን እግዚአብሔር ልጆቹ አድርጎናል። በክርስቶስ ኢየሱስ በመስዋዕትነት ሥራ የእግዚአብሔር ልጆች ሆነናል። ስለዚህ ጉዳይ ነው የምናወራው። ግን ደግሞ ሰው የተሰራበትን ሰው የተፈጠረበትን የዘፍጥረት መጽሐፍ ታሪክ ደግሞ ወደ ኋላ ሄደን ማየት እዚህ ጋር ለምናወራው ነገር ትልቅ አቅም ይሰጠናል ብዬ አስባለሁ። ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 27 ላይ እግዚአብሔር አምላክ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ የተናገረበትን ስፍራ እናያለን። እግዚአብሔር ጋር ህብረት የሚያደርግ እኔ ብዙ ጊዜ ሳስበው ራሱ እግዚአብሔር አዳምን ጠዋት መጥቶ ቁርስ በላ ወይ ምሳ በላ ወይ ብሎ የሚያጫውተው እግዚአብሔር ከመላእክት ይልቅ ከአዳም ጋር ለማውራት ደስ የሚለው ሁሌ መጥቶ ኮሚኒኬት የሚያደርግበት ህይወት ነበር። በጣም ደስ የሚል ደስ የሚያሰኝ። ምክንያቱም አንዳንዴ አሁን እኛ ስናመልክ ስንጸልይ በእግዚአብሔር ህልውናው ስንሆን የምናገኘውን ደስታ በብዙ አዳም ሴንስ ያደርግ የነበረበት ጊዜ ነው። ግን ምዕራፍ 3 ላይ ደግሞ ይሄንን ነገር በሙሉ እግዚአብሔር ሰውን የፈጠረበትን ዓላማም ሰው ከእግዚአብሔር ጋር የሚኖርበትንም ዓላማ ሊያዛባ የሚችል ሊያበላሽ የሚችል አንድ ነገር ሲፈጠር መጽሐፍ ቅዱሳችን በዘፍጥረት መጽሐፍ ምዕራፍ 3 ላይ ይናገራል። ይሄም ነገር ኃጢአት የሚባል ይሄ ኃጢአት እግዚአብሔር ከሰዎች ጋር በሚገባ መንገድ እግዚአብሔርን በሚፈልገው መንገድ ሊጠጋውና ሊግባባው እንዳይችል አድርጎ ሰውን ከእግዚአብሔር ወይም ደግሞ ሰው ከእግዚአብሔር ፊት እንዲሸሽ እግዚአብሔር ከሰጠው ማንነት ውጪ የሆነ ማንነት ይዞ ሰው የተገኘበት ስፍራ ነው ዘፍጥረት መጽሐፍ ምዕራፍ 3 ላይ። እዚህ ቦታ የተገኘው ነገር እግዚአብሔርን ሰውን ከእግዚአብሔር የለየ መጥፎ አይነት የህይወት ግጭት የተፈጠረበት ነው። ምድር ላይ ካሉ ትልቅ ውድቀቶች የመጀመሪያውና ትልቁ ውድቀት እዚህ ጋር የወደቀበት ውድቀት ነው ብዬ አስባለሁ። ከዛ በኋላ የመጡትን ሁሉንም ውድቀቶች ያመጣ መሰረታዊ ውድቀት የተፈጠረው ዘፍጥረት መጽሐፍ ምዕራፍ 3 ላይ ነው። ምክንያቱም ሰው ከእግዚአብሔር ጋር በተግባባ ሁኔታ ካልኖረ ከራሱ ጋር ከተፈጥሮ ጋር ከወንድምና ከእህቱ ጋር የተግባባ ህይወት ሊኖር ስለማይችል ስለዚህ ከምንጩ ጋር የተጋጨ ምንጩን ያደፈረሰ ነገር ሁሉ የሚወጣው ነገር ሁሉ የደፈረሰ ይሆናል ማለት ነው። እዚህ ጋር ትልቅ ነገር ተፈጠረ፣ ኃጢአት የሚባል። ከዛ በኋላ ያለውን የመጽሐፍ ቅዱስ ሐሳብ በሙሉ ስታዩ እግዚአብሔር ሊደመጥ በሚፈልግበት እግዚአብሔር ደስታውን እየፈለገ በሚኖርበት ጊዜ ሰዎች ግን እግዚአብሔር የሚፈልገውን ደስታና እግዚአብሔር የሚፈልገውን ድምጽ ሰምተው ለእግዚአብሔር ምላሽ ሊሰጡ ማይችሉ ህይወት ውስጥ ሲያልፉ ለረጅም ዘመናት መጽሐፍ ቅዱስ ይናገራል። ከዛ በኋላ የአብርሃምን ታሪክ ታውቃላችሁ። የይስሐቅ ያዕቆብ የእስራኤል ህዝብ አለ። የእስራኤል ህዝብ ከግብጽ ወጥቶ ካናን እስከሚደርስ ድረስ በጣም ብዙ ጊዜ እግዚአብሔር እንደፈተነው መጽሐፍ ይናገራል። ግን የሚደንቀኝ ካናን ገብቶ በኋላ ራሱ የሰሩት ኃጢአት በጣም አስቸጋሪ ነው። ምክንያቱም መጽሐፍን መጽሐፍ ስታዩ ሰው ልጅ ሁሉም በፊቱ ደስ ብሎ የታየውን ያደርግ ነበር ነው የሚለው። እግዚአብሔር የሚደሰተውን እንዲያደርጉ ይፈልጋል፣ ሰዎቹ ደግሞ እነሱ የሚደሰቱትን ያደርጋሉ። ይሄን የፈጠረው ምንድነው? ኃጢአት ነው። ለዛ ነው ከመጽሐፍን መጽሐፍ በኋላ ሳሙኤል መጽሐፍ ላይ የእግዚአብሔር ቃል ብርቅ ነበር። ሰሞኑን እየተነጋገረ እንደነበረው የእግዚአብሔር ቃል ብርቅ ነበር። ሰዎች የእግዚአብሔርን ቃል አይሰሙም ነበር። ህልም ብርቅ ነበር ይላል። ምክንያቱም ሰዎች በራሳቸው መንገድ በሄዱ ቁጥር ከእግዚአብሔር ሐሳብ ሲሸሹ የእግዚአብሔርን ድምጽ ካልሰሙ ደስታና እርካታ የሚባል ነገር በሰዎች ህይወት ውስጥ ሊገኝ አይችልም። እና ይሄ ለረጅም ጊዜ ሰዎችን በዚህ መንገድ እግዚአብሔርንም ደስታ ሲፈልግ ሰው ጋር ሲመጣ ደስታ ሳያገኝ ሰዎችም ከእግዚአብሔር ጋር ህብረት ማድረግ ሲያቅታቸው ለብዙ ጊዜ እናያለን። ከዛ በኋላ ነው መጽሐፍ ቅዱስ እንደሚናገረው ማቴዎስ ወንጌል ላይ ማርቆስ ሉቃስ ላይ እንደሚናገር ኢየሱስ ክርስቶስ መጽሐፍ ሐዋርያ ጳውሎስ ምን ይላል? እግዚአብሔር ዘመኑ ሲደርስ ልጁን ምን አደረገው? ላከው ይላል። ከዛ በኋላ ኢየሱስ ክርስቶስ ዋጋ ከፍሎ በመስቀል ስራ የዘላለም ህይወት ሰጠን። ኢየሱስ ጌታን ይሄ የተበላሸውን እግዚአብሔር ሰው ጋር ፈልጎ ያጣውን ማንነት መልሶ ሰው ይዞ በእግዚአብሔር ፊት እንዲቆም የሚያደርግ ህይወት የተሰጠው በክርስቶስ ኢየሱስ ሞትና ትንሣኤ ነው። ኢየሱስ ክርስቶስ ለዘላለም ጌታ
እዚህ ይሄን አሁን ያነበብኩላችሁ ክፍል ላይ ምንድነው የሚለው? ወደ ገዛ ወገኖቹ መጣ። በሁለት ምክንያት ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ። አንደኛ ትንቢት ሲነገር ኢየሱስ ከአይሁድ እንደሚመጣ ወይም ከአይሁድ ነገድ እንደሚመጣ ወይም ደግሞ ከዳዊት ዘር እንደሚመጣ መጽሐፍ ቅዱስ ይናገራል። ሁለተኛው ደግሞ እግዚአብሔር አምላክ ወንጌልን ለዓለም ለማድረስ ብዙ ኢንቨስትመንት ያደረገው አይሁድ ላይ ስለነበረ ኢየሱስን ተቀብለው ለዓለም እንዲናገሩ ስለፈለገ እግዚአብሔር ኢየሱስን ወዴት ላከ? ወደ አይሁድ። በዚያ መንገድ እንዲገለጥ ላከ። ኢየሱስ ጌታ ነው። ስለዚህ እነዚህ ሰዎች ደግሞ ሲመጣ መጽሐፉን እያነበቡት አይደል? መጽሐፉን እያነበቡ ቤተ መቅደስ ስርዓት ላይ ያሉ፣ ምኩራብ ስርዓት ላይ ያሉ መጽሐፉ የሚለውን ጌታ ግን ስተው ጠብቀውት ነበር። እነሱ ይመጣል ብለው ከሚያስቡት መንገድ ውጪ በሆነ መንገድ እነሱ ከሚያስቡት ውጪ ስለነበረ ምን ማድረግ አልቻሉም? መቀበል አልቻሉም። መቀበል ያልቻሉበትን መጽሐፍ ሲናገር መጽሐፍ ይዘው የእግዚአብሔርን ኃይልና የእግዚአብሔርን ጥበብ እንደሳቱ ይናገራል ማለት ነው። ስለዚህ እነዚህ ሰዎች ኢየሱስ መጣ፣ ሊቀበሉት አልቻሉም። አንድ ነገር የሚደንቀኝ ግን እግዚአብሔር አምላክ አይሁድን የመረጠውም የባረከውም የተንከባከበውም ኢየሱስ ክርስቶስን ተቀብለው ለዓለም እንዲገልጡ እንጂ እነሱን ዓለም ላይ ብቸኛ ቆንጆና የሚያስፈራ ሕዝብ አድርጎ ማስቀመጥ አይደለም ዓላማው። ኢየሱስ ጌታ። ይህን ነገር ደግመዋለሁ። ኢየሱስ ጌታ። አይሁዶችን እግዚአብሔር በዚያ ልክ ያከበራቸው፣ በዚያ ልክ ተሰሚ ያደረጋቸው፣ አሁን ባለንበት ጊዜ ራሱ በተለያየ ነገር ዓለም ላይ የሚፈሩ ሆነው እንዲቀጥሉ ያደረገው እግዚአብሔር በእነሱ ልጁን ኢየሱስን ሊያከብር ፈልጎ እንጂ በሌላ በማንኛውም ምክንያት አይደለም። ኢየሱስን የማያከብር ኢየሱስን የማያሳይ የትኛውም ከፍታ ከሕይወታችሁ የተነሳ አይሆን። ኢየሱስ የማይታይበት በተቀመጣችሁበት በተደመጣችሁበት ቦታ ኢየሱስን ለመናገር የምታፍሩ ከሆነ ያ ከፍታ ከሕይወታችሁ የተነሳ አይሆን። ስለዚህ እግዚአብሔር በሕይወታችሁ የትኛውንም የሚያመጣውን ከፍታ እግዚአብሔር የሚያመጣው ኢየሱስ እንዲታይበት ነው። የትኛውንም ሚዲያ ብትይዙ፣ የትኛውንም ከፍታ ብትይዙ፣ የትኛውንም አንድ ቃል ስታወሩ ብዙ ሺህ በአንድ ደቂቃ የሚሰማ የመደመጥ አቅም እግዚአብሔር ቢሰጣችሁ እናንተን ሊያከብር አይደለም፣ ልጁን ኢየሱስን ሊያከብር ነው። የትኛውም ነገር እኛ ዘንድ ቢኖር ኢየሱስ እንዲከብርበት ነው። ኢየሱስ እንዲታይበት ነው። ኢየሱስ እንዲደመጥበት ነው። ሃሌሉያ። ስለዚህ እነዚህ ሰዎች ይህን ነገር ሳቱ። እግዚአብሔር በእነሱ የጀመረውን ነገር ለዓለም የሚገልጥበትን እኔ ቢቀበሉስ ብዬ አስባለሁ። ብዙ ጊዜ እኔ አልተቀበሉም ማለት ቢቀበሉስ ብዬ ሁሌ ገምታል። አይታችኋል። የመጀመሪያ ወንጌል ለዓለም ያደረሱ 11ዱም ሐዋርያትና ጳውሎስን ሲጨምሩ አይደል አይሁዶች ናቸው። እና እነዚህ ሰዎች ዓለምን እንደዚህ ካንቀሳቀሱ ፈሪሳውያን፣ ሰዱቃውያን፣ ጸሐፍቶች ሁሉ ቢጨምሩበት አስባችኋል የት እንደሚደርስ ወንጌል? ምን ያህል እግዚአብሔር ምድሪቷን በወንጌል እንደሚደርስ፣ ምን ያህል አሕዛብ ሀገራት፣ ምን ያህል ምስራቁ ምዕራቡ በወንጌል እንደሚታረስ እግዚአብሔር ዛሬ ለኛ ወንጌል አድርሶናል። ባገኘንበት አጋጣሚ ሁሉ እንሰብካለን። ኢየሱስ የዘላለም ሕይወት ነው። ከሱ ውጪ ሕይወት የለም። በክርስቶስ የሚያምን የእግዚአብሔር ልጅ የመሆን ስልጣን አለው። ኢየሱስ ጌታ። ስለዚህ እንደዛ ብዬ አስባለሁ። ብዙ ተቀብሎ ቢሆን እላለሁ። ኢየሱስን ቀን ሙሉ በጥያቄ ከሚያፋጥጡት ተቀብሎ ቢሆን ፈሪሳውያን ሁሉም ጥያቄና መልስ እኮ ከነሱ ጋር የተጨነቀው ለመልስ ነው የሚመጣው። ኢየሱስ ጋር ለጥያቄ ነው ሁሌ የሚመጡት ጸሐፍትና ፈሪሳውያን። አንድ ነገር ይጠይቃሉ፣ ሲመልስላቸው ማታ ሄደው ኮሜንታሪ አንብበው ተዘጋጅተው ሬዲ ሆነው ጧት ይመጣሉ። እንደዚህ ብንን እንደዚህ ብሎ ነው የሚወጡት ሲጀመር። ከዛ እንደውም አንተ ከሰማይ ነህ ከምድር ነህ አሉት አንዴ። ከዛ ዮሐንስ ከሰማይ ነው ከምድር ነው ሲል ከሰማይ ነው ካለን ለምን አልተቀበላችሁም ይላል። ከምድር ነው ካለን ህዝቡ ነብይ ስለሆነ ይወግረናል ብሎ አይ አሉ እኔም አልነገራችሁም አለ። እነዚህ ሰዎች ማታ ተዘጋጅተው ነው የሚመጡት። ቀን ይጠይቁታል። አያችሁ ይሄን ናይል በጥያቄ ፋይት በእርግጥ ብዙ ሀሳብ ይወጣላ እነሱ ሲጠይቁ እየተብራራለን። በተለይ አሁን መላእክት ያለው ጥያቄ ብዙ ኢየሱስ ያብራራልን በእነሱ ጥያቄ ነው። የሙታን ትንሣኤ ብዙ ያብራራልን። ግን ደግሞ ቢቀበሉት ኖሮ በየቀኑ እያነበቡ መጥተው ከሚያስጨንቁት፣ ከሚጠይቁት፣ ከሚረብሹት ተቀብለው ቢሆን ኖሮ ወንጌል ለዓለም የማድረስ ትልቅ እድል ተሰጥቷቸው ነበር። ጳውሎስ ለዚህ ሮሜ መጽሐፍ ላይ ይላል እነሱ በድንዛዜያቸው ይሄን ያህል ወንጌል ከደረሰ ነቅተው ቢሆን ይላል። በድንዛዜያቸው እንደዚህ ከደረሰ በርቶላቸው ቢሆን ኢየሱስ ስለበራህልን፣ አንድ ሲደመር አንድ ሳይገባን ኢየሱስ ስለገባልን፣ አንተ ቀድመህ ስለበራህልን እናመሰግናለን። ከጠቢባን ሰውር አይደል ያለው ኢየሱስ ለነዚህ ይሄንን ብርሃን። ስለኛ እኮ ጌታ እግዚአብሔር እናመስግኖታል። እነዚህ ብዙ ነገር አይገባቸውም፣ ግን እኔን ስላበራ ብሎ
እግዚአብሔር የተባረከ ይሁን። እንኳንም ኢየሱስን አገኘን፣ እንኳንም በራልን፣ እንኳንም አገኘ ነው። እሱ የዘላለም ሕይወት ነው። ስለዚህ በዚህ መንገድ ተቀብሎት ቢሆን ብዙ ያደርሱ ነበር። እነሱ ባሰቡት መንገድና እነሱ በጠበቁት መንገድ ስላልሆነ ኢየሱስን ሊቀበሉት አልቻሉም። ኢየሱስን አለመቀበል ምን አይነት ኪሳራ ነው? ምን አይነት ኪሳራ ነው ኢየሱስን አለመቀበል? ምክንያቱም ስማችሁ እስከ ሞት ድረስ ብቻ ነው የሚነሳው። ሰው ህብረት የሚያደርገው የሚያወራችሁ መኖር የሚባል ነገር ትርጉም የሚኖር እስከዛ ብቻ። ከዛ በኋላ ለዘላለም ያለ እግዚአብሔር ነው የምትኖሩት። አሁን የዘላለም ሞት አንዴ ምን ብለ የሆነ ጊዜ ወንጌል እየሰበክን የዘላለም ህይወት ኢየሱስ ይሰጣል። ስንሞትስ ከሞትክ በኋላ ከእግዚአብሔር ጋር ነው ለዘላለም የምትኖር። ለዘላለም ማለት በቃ ቁጥር የሌለው አመት ነው። አይደብርም ማለት አይደብርም። ለዘላለም ዝም ብሎ እዛ መኖር ስራ ምናምን የለውም፣ ምን የለውም፣ ምግብ አለው። የምሬን እኮ ናችሁ። ወንጌል ስንሰብክ እኮ አይደብርም ዝም ብሎ ለዘላለም መኖር። የሚደብረው ለዘላለም ያለ እግዚአብሔር መኖር ነው ወገኖቼ። ይሄ ምንም የሚደብር እኛ 5 ደቂቃ የሆነ ህልውናው ሲነካካን የሚሰማን ትንሽ የቅምሻ እኮ ነው። በሙላት እንካፈላለን። ይሄንን ክብር በሙላት እንካፈላለን። የአብን ፊት በሙላት እናያለን። ከልጁ ጋር በሙላት እንከብራለን። እኛ ህይወት ተካፍለናል። እኛ ሙታን አይደለንም። እኛ የጠፋን አይደለንም። በክርስቶስ ህይወት ሆኖልናል። እኛ ህይወት ሆኖልናል። ተስፋ አለን። ለዘላለም የጸና ተስፋ አለን። ለዘላለም የጸና ተስፋ አለን። እግዚአብሔር እናመሰግናለን።